ከትልቅ እስከ ትንሽ የዳቦ ቢዝነስ እንዴት ይጀምራል የሚለው ነው። የዛሬ ደግሞ ይዤላችሁ የመጣው ሰላም እንኳን ወደ ቻናላችን በሰላም በደህና መጡ። እንግዲህ የዛሬ ደግሞ እጅግ በኢትዮጵያ እጅግ አዋጭና ትርፋማ ከሚያደርጉ የቢዝነስ ሀሳቦች ነው አንዱን ይዤላችሁ የመጣሁት። ይህም ደግሞ የዳቦ ቢዝነስ ነው እና የዳቦ ቢዝነስ እንግዲህ ከአከፋፈቱ ጀምሮ በስንት ካፒታል መክፈት እንችላለን፣ የት ቦታ ብንከፍት ያዋጣናል እና ስንት ሰዎች ያስፈልገናል ወይም ስንት ሰራተኛ ያስፈልገናል እና ወርሃዊ ትርፋችን ስንት ነው? ምን አይነት እቃዎች ያስፈልጉናል? የሚለውን በአንድ ላይ ጠቅላላ አድርጌ ይዤላችሁ መጥቻለሁ እና እስከ መጨረሻ ተከታተሉት። እንግዲህ ካናንት ቢዝነስ ቲዩብ ነው እንግዲህ ማበረታታችሁንም እናንተ አትርሱ። እንግዲህ ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለእኔ ማበረታቻ ነው። ለእኔ ደግሞ ለእናንተ ደግሞ የተሻለ ነገር የተሻለ የቢዝነስ ሀሳቦችን ይዤ እቀርባለሁ ማለት ነው። እንግዲህ ወደ ቢዝነሱ ሲሄድ እንግዲህ የዳቦ ቢዝነስ እንግዲህ በትንሽ ካፒታል፣ መካከለኛ ካፒታል እና በትልቅ ካፒታል ጠቅላላ አድርጌ ነው ይዤላችሁ የመጣሁት እና እንግዲህ አዋጭና ትርፋማ ከሚባሉት ኢትዮጵያ ውስጥ እንግዲህ አንዱ የዳቦ ቢዝነስ ነው። ምንም የማያከስር ቢዝነስ ቢኖር የዳቦ ቢዝነስ ነው እና ማለቴ ስራውን ካወቃችሁበት በስነስርዓት መሰሩ ከሆነ በጣም አዋጭ ከሚባል ማንም ሰው በአሁኑ ሰዓት ቁርስ ላይም መክሰስ ላይም ቁርስ ላይም ተማሪዎች ግዴታ ዳቦ ነው የሚበሉት አብዛኞቹ እና ምሳ ላይም እና ሰው ዳቦ ተጠቃሚ ነው እና ሬስቶራንት የምትሄዱ ዳቦ ቤት ያስፈልጋቸዋል፣ ካፌዎችም ዳቦ ያስፈልጋቸዋል፣ ሆቴሎችም ዳቦ ያስፈልጋቸዋል። እንደዚሁም ደግሞ መኖሪያዎች እንግዲህ ነዋሪም ደግሞ ዳቦ ሳይበላ እንትን የሚል የለም እና ተማሪዎችም ዳቦ ይፈልጋሉ። ስለዚህ አዋጭ ከሚባለው የቢዝነስ ሀሳብ አንዱ የዳቦ ቢዝነስ ነው እና እንግዲህ እሱን ዛሬ ይዤላችሁ የመጣሁት እንግዲህ ዳቦ ቢዝነስ እንግዲህ በትንሽ ካፒታል በምን ያህል ካፒታል ይሰራል የሚለው እና ይዤላችሁ የመጣሁት እንግዲህ በትንሽ ካፒታል ስንጀምር ከ150 ሺህ እስከ 1.5 ሚሊዮን ብር ያስፈልገናል። አንድ የዳቦ ቤት አነስተኛ የሆነ ዳቦ ቤት ለመክፈት ከ150 ሺህ እስከ 1.5 ሚሊዮን ብር ያስፈልገናል እና ወደ ሁለተኛው ደግሞ መካከለኛ ደግሞ ስንገባ ከ1.5 እስከ 5 ሚሊዮን ብር ያስፈልገናል መካከለኛ የሆነ ዳቦ ቤት ለመክፈት እና እንግዲሁም ደግሞ ትልቅ ዳቦ ቤት ለመክፈት ደግሞ ከ5 ሚሊዮን እስከ 20 ሚሊዮን እና ከዛ በላይ ያስፈልገናል። ትልቅ የሆነ ዳቦ ቤት ለመክፈት እንግዲህ እንደ ደረጃቸው እንደ ቤቱ እንግዲህ ይለያያል። እንግዲህ አነስተኛ የሆነች ዳቦ ቤት መክፈት እንግዲህ ከ150 ሺህ እስከ 1.5 ነው ቅርታ ከ700 ሺህ ማለት ነው። ከ700 ሺህ እስከ 1.5 ሚሊዮን ብር ያስፈልጋል። አነስተኛ የሆነ የዳቦ ቢዝነስ እስካሁን 150 ሺህ ስለነበረው ይቅርታ ተሳስቼ ነው። ከ700 ሺህ እስከ 1.5 ሚሊዮን ብር ያስፈልገናል አንድ ዳቦ ቤት ቢዝነስ ለመክፈት ማለት ነው። መካከለኛ የሆነ ደግሞ ከ1.5 ሚሊዮን እስከ 5 ሚሊዮን ብር ያስፈልገናል። እንዲሁም ደግሞ በትልቅ ካፒታል ደግሞ እንነሳ ካላችሁ ከ5 ሚሊዮን እስከ 20 ሚሊዮን እና ከዛም በላይ ልታወጡ ትችላላችሁ ማለት ነው። ለግዠሪ የሆነ ዳቦ ቤት ለመክፈት ከፈለጋችሁ ሰፊ የሆነ እንግዲህ ይህን ይመስላል። እንግዲህ የካፒታሉ አሁን ወደ ሌሎቹ ምን ምን ያስፈልጋል እቃዎቹ የሚያስፈልጉትን በዝርዝር የምነግራችሁ ይሆናል ማለት ነው። ዳቦ ቤት ቢዝነስ ለመክፈት እንግዲህ የሚያስፈልጋችሁ እቃዎች የዳቦ ምድጃ ወይም ኦቨን የሚባለው እሱ ያስፈልጋቸዋል። የዱቄት ሚክሰሩ ያስፈልጋቸዋል። ማብቂያው ማለት ሚክሰር ያስፈልጋቸዋል። እንደዚሁም ደግሞ የዱቄት መቅረጫው ወይም እንትን ያስፈልጋቸዋል። ዱቄት መቅረጫ ያስፈልጋቸዋል። እንደዚሁም ደግሞ ካቢኔት ያስፈልጋቸዋል። እንግዲህ የመስሪያ ጠረጴዛዎች ያስፈልጓቸዋል። ትሪዎች ያስፈልጓቸዋል። እንደዚሁም ደግሞ ስኬል ያስፈልጋቸዋል፣ መመዘኛ ማለት ነው የምትመዝኑበት እሱ ያስፈልጋቸዋል። እንደዚሁም ደግሞ ማቀዝቀዣም ያስፈልጋቸዋል ማለት ነው። ዳቦ ነው ከወጣ በኋላ ታቀዘቅዙበት እሱ ያስፈልጋቸዋል። እና እነዚህን ይመስላሉ እንግዲህ የእቃዎቹ ምን እንደሚያስፈልጓቸው እነዚህ ይመስላሉ ማለት ነው። የዳቦ ቤት ለመክፈት የሚያስፈልጉ እቃዎች እነዚህ ይመስላሉ። እንግዲህ ወደ ሌላው ደግሞ ስሄድ ወደ እንግዲህ የሚያስፈልጓቸው ደግሞ ጥሬ እቃዎች አሉ። እነሱን ደግሞ የምነግራችሁ ይሆናል። ግን አንድ ነገር ልጨምርላችሁ እዚህ ጋር ደግሞ ካወጣችሁ በኋላ የምደረድሩበት ዳቦ መደርደሪያ ያስፈልጋችኋል ብያችኋለሁ። ማሸጊያ እቃዎች ያስፈልጓችኋል። እንደዚሁም ደግሞ ፍሪጅ አስፈላጊ ከሆነ ፍሪጅ ያስፈልጋችኋል። እንደዚሁም ደግሞ ጄኔሬተር ያስፈልጋችኋል። መብራት በሚጠፋ ሰዓት ግዴታ ያው ዳቦ መበላሸት ስለሌለበት ጄኔሬተር ተጠባባቂ ለመብራት አስፈላጊ ነው እና ጄኔሬተር የምትሆን ኖሯችሁ ስፔሻሊ ለትልቅ ካፒታል ዳቦ ቤት ላይ ያላችሁ እና በመካከለኛ ጄኔሬተር አነስ ያለ ጄኔሬተር ቢኖራችሁ ተመራጭ ነው። እንግዲህ ለዛሬ ይዤላችሁ እንግዲህ አስፈላጊ እቃዎች እንደዚህ ይመስላሉ። አሁን ደግሞ ወደ ጥሬ እቃዎቹ የምናልፈው ምን ምን ያስፈልጋል ወይም አንድ ዳቦ ለመስራት ወይም ሌሎችን ለመስራት ምን ምን ነገሮችን ያስፈልጋል የሚለውን አሁን በዝርዝር ደግሞ የምነግራችሁ። ወደ ጥሬ እቃዎቹ ስናልፍ የሚያስፈልጓችሁ ጥሬ እቃዎች ግብአቶች የሚያስፈልጓችሁ እንግዲህ ዱቄት ያስፈልጋችኋል፣ እርሾ ያስፈልጋችኋል፣ ጨው ያስፈልጋችኋል፣ ስኳር ያስፈልጋችኋል፣ ዘይት ወይም ቅቤ ያስፈልጋችኋል፣ ውሃ ያስፈልጋችኋል፣ እንቁላል ለአንዳንድ ምግቦች ምርቶች ያስፈልጓችኋል እና እንቁላል እንግዲህ እነዚህ ይመስላሉ ጥሬ እቃዎቹ። እንግዲህ የሚያስፈልጉን እቃዎች ቅድም ነግሬያችኋለሁ። እነዚህ ደግሞ ጥሬ እቃዎቹ ናቸው የሚያስፈልጉን። በተጨማሪ እንግዲህ ደግሞ ሌላም ቦታ ምን አይነት ቦታ
ብንከፍት ያዋጣዋል የሚለው ነው። አሁን ደግሞ የምነግራችሁ እንግዲህ ይህን ጥሬ እቃዎችን ይህን ከነገርኳችሁ ደግሞ አንድ ዳቦ ቤት ስከፍቱ ምን አይነት ቦታው ላይ ሄዳችሁ መክፈት እንዳለባችሁ ትርፋችሁ ወይም ደግሞ አዋጭ የሆነ ቦታ ላይ መክፈት እንዳለባችሁ ነው። እና እነዚህ ቦታዎች ነው አሁን የምነግራችሁ ማለት ነው። እነዚህ ቦታዎች እንግዲህ መኖሪያ ቤቶች አካባቢ ነው። መኖሪያ ቤቶች አካባቢ ቢከፍቱ በጣም እጅግ አዋጭ ነው። መኖሪያ በተለይ ደግሞ በዛ ያለ አካባቢ በዛ ያሉ ሰዎች የሚኖሩበት አካባቢ ብትከፍቱ፣ ኮንዶሚኒየሞች አካባቢ ነው ብትከፍቱ ብዙ ሰዎች ይኖራሉ እና አዋጭ አካባቢ ነው፣ አዋጭ ነው። ኮንዶሚኒየም ብቻ ሳይሆን ሌሎችም አፓርትመንት አካባቢዎች እንደዚሁም ደግሞ ሰፈር ውስጥ ሆኖ ደግሞ ሰዎች በብዛት ያሉበት እና አካባቢ ብትከፍቱ እጅግ በጣም አዋጭ ነው ይሄ ቢዝነስ። ሌላው ደግሞ ተጨማሪ ትምህርት ቤቶች አካባቢ ብትከፍቱ እሱም አዋጭ ነው። እንደዚሁም ደግሞ ገበያ አካባቢ ብትከፍቱ አዋጭ ነው ሰው ምክንያቱም ስራውን ከሰራ በኋላ ያው ማታ ላይ ገዝቷችሁ ሊሄድ ይችላል። ከስራ ሲመለስ ገዝቷችሁ ይችላል። ምሳው ላይም ለምሳ ሰዓት አካባቢ ሊገዛችሁ ይችላል። ኤኒታይም ቁርስም ሊገዛችሁ ይችላል። እና ገበያ አካባቢ ብትከፍቱ በጣም አዋጭ ነው። እና እንግዲህ አካባቢ ነግራቸዋለሁ እንግዲህ አዋጭ ነው። እንደዚሁም ደግሞ መንገድ ዳር ዋና መንገድ ዳር አካባቢ ብትከፍቱ ሰዎች አሁን ከስራ ሲመለሱ አጋጣሚ እግረ መንገዳቸውን ዳቦ ገዝተዋችሁ ሊሄዳሉ ይችላሉ። በዙሪያቸው ደግሞ እንደዚሁም ደግሞ ሊገዟችሁ ይችላሉ። ኦፊሶች ሊኖሩ ይችላሉ እና ኤኒታይም መተው ከእናንተ ገዝተው ሊሄዱ ይችላሉ። ምክንያቱም ምሳቸውን ቴክ አዌይ አድርገው የሚመጡ ይኖራሉ እና እንደዚሁም ደግሞ የዙሪያቸው ካፌ ሊኖሩ ይችላል እና መንገድ ዳር ብትከፍቱ አዋጭ ነው። እጅግ አሪፍ የሚባል ነው እና አዋጭ ነው። በተጨማሪ ደግሞ ሆቴሎች አካባቢ እና ምግብ ቤቶች አካባቢ ብትከፍቱ ደግሞ አዋጭ ነው። ሆቴሎች እና ምግብ ቤቶች አካባቢ ምክንያቱም በሆቴሎች እና ምግብ ቤቱ አካባቢ ያው ዳቦ አይጠፋም እና ግዴታ ዳቦ ይፈልጋሉ። ሆቴሎች ምናልባት አንዳንድ ትልቅ ሆቴሎች የራሳቸው ዳቦ መጋገሪያ ሊኖራቸው ይችላል። የራሳቸው ማሽን አስገብተው የራሳቸው ዳቦ ጋጋሪ ቀጥረው ሊያሰሩ ይችላሉ። አንዳንድ ትልልቅ ሆቴሎች ግን ሁሉም ማለት አይደለም፣ የተወሰኑ ደግሞ ላይኖራቸው ይችላል እና ዳቦ እንደዚሁ ሆቴሎች አካባቢ በተለይ ደግሞ ምግብ ቤቶች አካባቢ ብትከፍቱ ያዋጣቸዋል። ምክንያቱም ምግብ ቤቶች ዳቦ ማሽኑን ገዝተው እንትን የማያሉም እና ገዝተው ነው ዳቦ ገዝተው ነው የሚጠቀሙት። ስለዚህ ምግብ ቤቶችም አካባቢ ብትከፍቱ ይሄ አዋጭ ነው፣ የዳቦ ቤት ቢዝነስ ማለት ነው። እንግዲህ ወደ ሌላኛው ሴት ደግሞ ምን ያህል ሰራተኛ ያስፈልገናል የሚለውን ደግሞ እሱን በዝርዝር አሁን የምነግራቸው ይሆናል። እንደ ዳቦ ቤቱ ከአነስተኛ እስከ መካከለኛ እስከ ትልቅ ያለውን የሰራተኛ ብዛት እንግዲህ የሚወሰን ይሆናል። እንግዲህ ትልቅ እና መካከለኛ አነስተኛ የሆኑ ሰራተኛ የራሳቸው የሰራተኛ ልዩነት ይኖራቸዋል። ምክንያቱም እንደ ካፒታላችሁ መጠን ይለያያል እና እሱን አሁን በዝርዝር የምነግራችሁ ይሆናል። አሁን ደግሞ ስነግራችሁ በአነስተኛ ካፒታል የሰራተኛ ብዛት እንግዲህ አንድ ዋና ዳቦ ጋጋሪ ያስፈልጋችኋል፣ አንድ ረዳት ያስፈልጋችኋል፣ አንድ ሻጭ ያስፈልጋችኋል፣ አንድ ደግሞ አካውንታንት ወይም ገንዘብ የሚቆጣጠር ካሽር ያስፈልጋችኋል። ባለቤቱ መሆን ይችላል እና እንግዲህ አጠቃላይ ከ3 እስከ 5 ያስፈልጋችኋል ማለት ነው። አንድ አነስተኛ የሆነ ዳቦ ቤት ለመጋገር ወይም መካከለኛ። ወደ ትልቁ ስንሄድ ደግሞ ያው ቁጥራቸውም እዚያን ያህል ይጨምራል። ምናልባት ተጨማሪ ስራዎች ስለምሰሩ ቁጥራቸውም ጋጋሪዎችም በዛ ሊሉ ይችላሉ። እንደዚሁም ደግሞ ሻጮቹም በዛ ሊሉ ይችላሉ። እንደዚሁም ደግሞ ካሸሪዋን ራሷን የቻለች ካሸር ወይ በፈረቃ የምትሰራ ሊሆን ይችላል። እንደዚሁም ደግሞ ወይ አንድም ከሆነ እንግዲህ ከመካከለኛ እና ከአነስተኛ ትንሽ የሰራተኛ ቁጥራቸው ሊጨምር ይችላል እና እንግዲህ ይመስላል የሰራተኛ ቁጥራቸው አነስተኛ እስከ መካከለኛ ከ3 እስከ 5 ባለው፣ ከፍተኛ ደግሞ ሲሆን ከዛ በላይ ሊሆን ይችላል እና እንደዚሁ ይህን ይመስላል በሰራተኞቻችሁ ብዛት። አሁን ደግሞ ወደ ሌላው ሳልፍ ደግሞ ያው ካፒታላችሁን እና እንደዚሁም ደግሞ ሌሎች ነገር የምነግራችሁ ይሆናል። አሁን ደግሞ ቀጣይ የምነግራችሁ ይሆናል ማለት ነው። በተጨማሪ ደግሞ እነዚህ ከዳቦ ቤት ጎን ለጎን ደግሞ የተለያዩ ነገሮችን መስራት ትችላላችሁ። ለምሳሌ በርገሮችን መስራት ትችላላችሁ። ሳንዱቾች ካፌ አድርጋችሁ እዛው የተወሰነች ወንበር አስቀምጣችሁ በረንዳ ካለው መልካም፣ በረንዳ ካለው በረንዳ አድርጋችሁ እንደ ካፌ ነገር ማድረግ ትችላላችሁ። ያው ቤከሪ ካፌ ወይም የዳቦ ካፌ ማለት የተወሰኑ ጠረጴዛዎችና ወንበር አድርጋችሁ በረንዳም ባይኖራችሁ እዛው ቤት ውስጥ በግራና በቀኝ በኩል አድርጋችሁ መንገድ በማይዘጋ መልኩ ካፌዎችን ማድረግ ትችላላችሁ። ተጨማሪ በርገሮችን፣ ሳንዱቾችን፣ ስናኮች ነገሮችን መሸጥ ትችላላችሁ እና ማሽኖችንም ራሱ አድርጋችሁ እንትን ማለት ትችላላችሁ። በተጨማሪ እና እንግዲህ ይህን ይመስላል። በተጨማሪ ደግሞ ኬኮች፣ ለምሳሌ ኬኮች፣ ዶናት፣ ባን፣ እነዚህ ኩኪሶች ምናምን ነገር አድርጋችሁ በተጨማሪ እነዚህ ነገሮች መሸጥ ትችላላችሁ ማለት ነው። እንግዲህ የዳቦ ቢዝነስ አዋጭ ናቸው። እንግዲህ የዳቦ ቢዝነስ እንግዲህ ዳቦዎቻችሁን ለሆቴሎች እና ለምግብ ቤቶች በጅምላ ማከፋፈል ትችላላችሁ።
እንግዲህ ለዛሬ ይዤላችሁ የመጣሁት እንግዲህ ይሄን ይመስላል። አሁን ደግሞ ወርሃዊ ትርፉ ምን ያህል ነው የሚለውን ነው። እንግዲህ በአነስተኛ እስከ መካከለኛ ትልቅ ካፒታል ወርሃዊ ትርፋቸው ምን ያህል ነው የሚለው ነው። እንግዲህ የአነስተኛ ካፒታል እንግዲህ ወርሃዊ ትርፉን ስናይ አነስተኛ ካፒታል ወርሃዊ ትርፋቸውን ስናይ ከ50 ሺህ እስከ 150 ሺህ ይደርሳል ማለት ነው። ይህ የተጣራ የወር ትርፋቸው ነው። ከ50 ሺህ እስከ 150 ሺህ እንግዲህ የወር ትርፋቸው ላይ ቆንጆ ቦታ እና እንዳልኳችሁ አሪፍ ቦታ ከከፈታችሁ ከዚህም በላይ ልታገኙ ትችላላችሁ። እንደዚሁ ደግሞ ወደ መካከለኛ ካፒታል ስኔ ደግሞ ከ150 ሺህ እስከ 500 ሺህ ብር እና ከዛም በላይ ልታገኙ ትችላላችሁ። በትልቅ ካፒታል ደግሞ ስንከፍት ከ500 ሺህ እስከ 2 ሚሊዮን ብር እና ከዛ በላይ የወር የተጣራ ትርፍ ታገኛላችሁ ማለት ነው። እንግዲህ አዋጩና እንግዲህ በኢትዮጵያ እጅግ አዋጭ ከሚባሉ የቢዝነስ አንዱ የዳቦ ቤት ቢዝነስ ነው። እና እንግዲህ የዳቦ ቤት ቢዝነስ ምንም ኪሳራ የለውም። የሰው ልጅ ያው እንጀራና ዳቦ ሳይበላ አይውልም እና ዳቦ ደግሞ ከማንኛውም ነገሮች ጋር ስለሚቀርብ ከተለያዩ ነገሮች ጋር ይቀርባል እና ሆቴሎች ላይ ብትሄዱ ከተለያዩ ምግቦች ጋር ይቀርባል እና ዳቦ ቤት እጅግ በጣም አዋጭ ነው። ምግብ ቤቶች ላይ ብትሄዱ ቁርስም ምሳም እራትም የሚጠቀሙት ነው እና የዳቦ ቢዝነስ ምንም ጥርጥር የለውም እጅግ አትራፊ እና አዋጭ ከሚባሉ ከእናንተ የሚጠበቀው ምንድን ነው? መጀመሪያ ዳቦ ቤት ከመክፈታችሁ በፊት ጥናት ማድረግ ነው። ማንኛውም ቢዝነስ ዳቦ ቤት ብቻ ሳይሆን ማንኛውም ቢዝነስ ከመክፈታችሁ በፊት ጥናት ማድረግ ነው። ከዛ በኋላ ዳቦ ቤት የሚያስፈልገኝ ምንድን ነው? ምን ያህል ካፒታል ያስፈልገኛል? ምን ያህል ሰራተኛ ያስፈልገኛል? ምንድነው ዳቦ ቤት ለመክፈት የሚያስፈልጉኝ እቃዎች? ምንድነው ጥሬ እቃው የሚገባበት? ተጨማሪ ምን ነገሮች መስራት ይችላል የሚለውን በደንብ ማወቅ አለባችሁ። እንግዲህ ምን ያህል ካሬ ቤት ያስፈልገኛል? እንደ ዳቦ ቤቱ ስታንዳርድ ይለያያል። እንግዲህ አነስተኛ ካፒታል፣ መካከለኛ፣ ትልቅ ካፒታል ሲሆን ደግሞ እንደ ዳቦ ቤቱ ይለያያል እና ምክንያቱም የዳቦ ማሽኑ እና ዳቦ የሚሸጡበት እንግዲህ ወይ ዳቦ ማሽኑን ከኋላ ትሸጣላችሁ፣ ያው እንትኑን ደግሞ ከፊት ነው ያው ዳቦውን የሚሸጡት እና እንግዲህ ወይም ደግሞ ከሌላ ቦታም ደግሞ ዳቦ የጋገራችሁ አምጥታችሁ ሌላ ሱቅ ላይ እንደዚሁ ዲስፕሌይ አድርጋችሁ መሸጥ ትችላላችሁ እና ዳቦ ቢዝነስ እጅግ አዋጭ ከሚባሉት ነው። በተጨማሪ ደግሞ ያው የኬክ ዲስፕሌይ አድርጋችሁ ፊት ለፊቱ ኬኮችን በተጨማሪ እንዳልኳችሁ በርገር ደግሞ ትንሽ ማሽን አለች እና የበርገር ማሽን እሱን አድርጋችሁ በርገር መሸጥ ትችላላችሁ፣ ሳንዱችን መሸጥ ትችላላችሁ እና እንግዲህ ለዛሬ ይዤላችሁ የመጣሁት የዳቦ ቤት አዋጭ የዳቦ ቤት ቢዝነስ ይመስላል። ቀጣይ ደግሞ በሌላ ቢዝነስ ይዤላችሁ የምመጣ ነው እና ወደሱ ላይክ እና ሰብስክራይብ ማድረጋችሁና እሱ ለኔ ማበረታቻ ነው። ለእናንተም ደግሞ አሪፍ አሪፍ ነገር ይዤላችሁ የምመጣ ለእኔ ብርታት ይሆነኛል እና ከወደዳችሁት ላይክ ማድረጋችሁን አትጎዱም እና ላይክ አድርጉልን፣ አበረታቱን። እንግዲህ ለዛሬ ይዤላችሁ የመጣሁት ካረንት ይህን ይመስላል። እስከሚቀጥለው በሌላ ቢዝነስ ከምንገናኝ